የጌታችን የመድኃኒታችን የአምላካችን ሰላምና ደስታ ለእናንተ ይሁን። ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። እርሱም ምንድነው? ሮሜ ምዕራፍ 1 ቁጥር 16 እንዲህ ይላል፣ በወንጌል አላፍርም። ጌታ ለዘላለም ይባረክ። ይህንን መልእክት ያስተላልፈው ሐዋርያ ጳውሎስ ነው። ዛሬ እኛም በወንጌል አናፍርም። ጌታ ለዘላለም ይባረክ። በወንጌል የማናፍርበት አንዱ ምክንያት ምንድነው? ወንጌል ኃይላችን ነው። ጌታ ለዘላለም ይባረክ። ወንጌል ኃይላችን። የምን ኃይል? የድነት ኃይል። የምን ኃይል? የህይወት ኃይል። የምን ኃይል? የመለኮት ኃይል። ጌታ ለዘላለም ይባረክ። ሁለተኛ በወንጌል የማናፍርበት ምክንያት ጌታ ለዘላለም የተመሰገነ ይሁን፣ ወንጌል የድነት ድምፅ ነው። ጌታ ለዘላለም ይባረክ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ምን ሆኗል? አልፏል፣ ሁሉ አዲስ ሆኗል። ጌታ ለዘላለም ይባረክ። ማንኛውም ሰው ወንጌል ከተቀበለ ከዘላለም ሞት ወደ ዘላለም ህይወት ምን ሆኗል? ተሻግሯል። ወንጌል ምናችን ነው? ድነታችን ነው። ጌታ ለዘላለም ይባረክ። በዘላለም ሞት ውስጥ ያለው ሰው ወደ ዘላለም ህይወት መጥቷል ማለት ነው። ምንን ከተቀበለ? የእግዚአብሔርን ወንጌል፣ የክርስቶስን ወንጌል ድምፁን ከተቀበለ ማለት ነው። ስለዚህ ወንጌል የድነት ድምፅ ስለሆነ እኛም ወንጌልን መስበክ፣ ወንጌልን መናገር አናፍርበትም። በወንጌል አናፍር። ሶስተኛ በወንጌል የማናፍርበት ምክንያት ወንጌል ህይወት ሰጪ ነው። ወንጌል ያኖራል። ያለ ወንጌል እውነተኛ ኑሮ የለም፣ እውነተኛ ህይወት የለም። ጌታ ለዘላለም ይባረክ። ስለዚህ ህይወት ለማግኘት ወንጌል የክርስቶስን ወንጌል መቀበል ያስፈልጋል። የተቀበልን ደግሞ በወንጌል መንገድ በሱ ምሪት መጓዝ ያስፈልጋል። ጌታ ለዘላለም ይባረክ። ስለዚህ በጊዜም አለጊዜም የክርስቶስን ወንጌል ከመናገር ወደ ኋላ አንልም። ሸምም የለም ገምም የለም። ተባረክ።